ደላላ ጥሎት ራሱን ጎድቶ ነው እጁን ደረቱን በምላጭ ቆራርጦ ማለት ነው። እዚህ ነው ያገኘ ነው አጅማን ውስጥ አልከራማ እና የሚረዳ ሰው እኛ ለማገዝ ሞክረናል፣ ግን በቃ አልቻልንም። ከአቅማችን በላይ እጁ ከመንገድ ላይ እንትን ብለን ላይቭ ገባን ማለት ነው። እንድትረዱት ፈልገን ነው። እጁን በጣም ልቡን እጁ ላይ እንዳደረገው ነው ልቡ ላይ የሚያደረገው እና ልቤን ልትቆም ነው ሲለን ነው ደንግጠን ላይቭ የገባ ነው። እኛ እንደውም ሐኪም ቤት እንውሰድ ብለን ከፋርማሲ መድኃኒት ገዝተን ነበር። ልቤ ልትቆም ነው ሲል ላይቭ ገባን ደንግጠን ማለት ነው። ለምን የሆነ ነገር ከሚሆን የሚረዳው ሰው ካለ ከኛ ጋር ሆኖ አንድ ላይ ብለን የገባ ነው። ይኸው አናግረው ከፈለክ ይናገራል። ኡስማን አባቴ ተናገር፣ ምን ሆነክ ነው? ለምን እንደዚህ እንደሆን? ኤርፎኑን አውጣና ተናገር። ይኸው ሚኪ ይኸው ምን እንዳለ ይረዱሃል። ወላሂ እነዚህ ምርጥ ወንድሞች እህቶች ናቸው። ስራ እንዲያስገቡኝ ብቻ ነው የሚገቡ። አየክ እንደዚህ ነው እና ደህና ነው። ግን እሱ ደህና ነው ማለት ሂዝ ኖርማል አክቹዋሊ በጣም ደህና ነው። በጣም ምርጥ ልጅ ነው፣ ወጣት ልጅ ነው። ግን ራሱን እንደዚህ የጎዳው ተስፋ በመቁረጥ ዘመድ የለኝም አዝማድ የለኝም ብሏል። 18 ቀኑ ነው እዚህ ውጪ በዚህ ጠራራ ፀሐይ እኛ ስራ አስገብተ ነው ስራ አስገብቼው ነበር። የምናደርገው ነገር ኧረ ጤንነቱ ራሱ የመጀመሪያው ነገር ጤንነቱ ነው። ይሄ እጁ ልቡ ላይ ስላለ ምናልባት ሌላ ነገር እንዳይወስድበት አንደኛ መታከም አለበት። ከዛ በኋላ ደግሞ ስራ መስራት አለበት። መሄድም ከፈለገ ኢትዮጵያ እንድንሸኘው ነው የፈለገውን። ግን እሱን ጠይቁት። እሱ ብቻ ግን ስራውን ለቆ ወጣ። እኔ እሱን ሰበቡን አልጠየኩትም። ለምን በስካር መንፈስ ስለነበረ ሰውየው ራሱ አባሮኝ ነው አለ። ይኸው እኮ አሁን ይሻላል። እኔ አሁን የሚሰማኝ ነገር የሆነ ነገር አዋተን ወደዛ እንላከው ወይ ወደ ሀገር ቤት። እናንተ የሚሆነውን ነገር አድርጉ፣ ግን እርዱት በስ። እሺ እኔ አሁን ሀሳቤ እስኪረጋጋ ድረስ ወይ እንትን እስኪል ድረስ ወደ ሀገር ይመለስ ወይ ምንድነው? እኔ ልጁ ኮንዲሽን ለማወቅ አስቸጋሪ ነው ወይስ ኤክስፕሌን ያርግልን ልጁ ማለት ወንድሜ ለአንድ ነገር ምነግር ነገር ልጁ ከኢትዮጵያ በደላላ ነው የመጣው። ደላላዎቹ ተቀባብለውት ነው ያመጡት። እኛ እዚህ ራሱን እንደዚህ በጣም ያገኘ ነው። ኦኬ ከዛ ነው ማን ያመጣ ስንለው መጀመሪያ ሲጀመር ማረፍ ነው ያለበት። አሁን ትክክለኛውን ነገር ከሱ ለማወቅ ማረፍ ነው ያለበት። ከዛ ነገ ነው እንጂ ከሱ ጋር ንግግር ራሱን እንዲህ ለማድረግ እስኪያደርግ ድረስ የጠጣ ሰው ምንም ልትረዳዳ ትችል። ማሳረፊያ ቦታ አግኝተንለት አሁን አርፎ በዚህ ኮንዲሽን ደግሞ በፍጹም ሐኪም ቤት መሄድ አይችልም። ራስን በማጥፋት ወንጀል ነው የሚከሰሰው ሙከራ ተብሎ። አሁን ከዚህ በፊት ደግ ልጆች ስለሆኑ ነው እንግዲህ ደግ ፖሊሶች ናቸው እንግዲህ ገርፈው እንደ አባት የለቀቁት። አሁን ግን አይሆንም እንጂ አይለቁትም። አሁን እሱ ይፈራል። ፖሊስ መኪና ሲያዩ ራሱ ይፈራል። ያጀማ ምን እንዳርገው እንደለቀቁት አለ ነው የሚቀው። ፓስፖርት አለው፣ ካንስሌሽን ስልኩ ላይ አለው። ብዙ ኦቨርስቴ ራሱ ያለበት አይመስልም። ገና ከመጣ 3 ወር ነው። ሀይዊ አሁን እኮ ማነሽ እኔ የምፈልገው ነገር ልጁ ኤክስፕሌን ያርግልን። ልጁ መናገር ይችላሉ። ልጁን የምንረዳበት መንገድ ምን አይነት መንገድ እንደሆነ ለማወቅ የልጁን ነገር ንግግር መስማት ያስፈልጋል። ቢኮዝ ሂዝ ኖርማል መሆኑ ራሱን እንትን ስላለ። እሺ ወንድማችን ልጁ በጣም ጤናማ ነው። አሁን ራሱን ከመግዳት ውጪ ከመጠጥ ውጪ ኖርማል በኖርማል ቀን አንዳንዴ ሳይጠጣ ኖርማል በጣም አባቴ ማነው ስም ኡስማን ከመጣ ስንት ጊዜ ነው እዚህ? አይተኛም። በዚህ በሙቀት ውጭ ላይ ይርበዋል።
በጣም ተጎሳቅሏል። ወላሂ ደህና ሲሆን ሲረጋጋ በደንብ ያናገራቸዋል። ያ እንደሱ አይሻልም? ቢኮዝ ለምን መሰላችሁ ልጁ ይረጋጋ፣ መርዳት ያለብንን ነገር ከመርዳት ወደኋላ አንልም። አሁን በዚህ ኮንዲሽን ልጁን መርዳት በራሱ ትንሽ እኔ እንጃ እኔ እንትን ስላላለኝ ነው። ስለዚህ ልጁ ይረጋጋ፣ ጀስት ካለበት ሙድ ይውጣና ጠዋት ከዛ በኋላ ላይቭ ላይ እናንተ ጋር የሚሆን እኛ ጋር የሚምጣና በየትኛው መንገድ እንደምናስተካክልለት ምን መርዳት እንደምንችል ቀጥታ እሱ እየተናገረ ከዛ በኋላ ከእሱ መነሻነት እንሂድና ብንረዳው ነው የሚሻለው። አሁን በዚህ ሙድ እንደዚህ እጅ እንደዚህ ሆኖ እኛንም ያስከስሰናል። በኋላ ላይ የሆነ ነገር አደጋም አለው። ስለዚህ ይረጋጋ፣ ልጁ ወደ ራሱ ይመለስ። ጠዋት ላይ ማውራት ሲችል ቀጥታ ያናግረን። እኔም አለው፣ ሙኒትም አለች፣ ጁም አለን እዚህ ላይ ያለ ነው። እናንተው ቤት ወይ እዚህ ሳቡን ወይንም እኛ ጋር ይምጣና ሄልፕ እናደርገዋለን። ምንም ችግር የለም። ቪዛው ተበላሽቶም ከሆነ ስራም ከሆነ የሚፈልገው በእንደዚህ አይነት ሙድ ወደ ሀገርም እንዳይገባ ይረጋጋ። ወገን አለ፣ ሰው አለ፣ ብዙዎችን እንረዳለን። ስለዚህ እንረዳዋለን። ልጁ መስራት ይችላል፣ ምንም ችግር የለውም። ደላላ እንትን አለው ማለት የስራ ሞራል ይነካል ማለት አይደለም። ስለዚህ ያንን ያጣውን ነገር እንትን ልንለው እንችላለን። ልጁን ግን አሁን ካለበት ሙድ አውጡት፣ መጀመሪያ ከዚህኛው ሙድ አውጡት። ምክንያቱም አሁን ካለበት ሙድ በራሱ ወጥቶ ውጭ ላይ ቢገኝ ታውቃላችሁ የሆነ ነገር ነው የሚሆነው። ምግብ ስጦት የምትሉት ምግብ እኛ ስንሰጠው ስንገዛለት ራሱ አይበላም። ወላሂ ምግብ ምናምን የምትሉት ልጆች እኛ ለእሱ አንሰን አይደለም ለምግብ ግን እምቢ ይላል። ይሄው ኡስማን በግድ እንግዲህ ትልቅ ልጅ ነው ታውቃላችሁ። በግድ እንትን አትሉት። ወላሂ በጣም ነው ሞራሉ የተነካው። በጣም ተበሳጭቶ ነው። ለዛ ነው እንደዚህ ሆነው እንጂ ኖርማሊ ሳይጠጣ ኦኬ ነው። ንግግሩም ቆንጆ ነው። ሰው አክባሪ ነው። ወላሂ ጁስ ነገር ምግብ እንዳለ ውሃ ጠጣ። ትንሽ ልብን ያቀዘቅዘዋል። ጠጣ። ቀስ በል ይበቃሃል። ኦኬ ከራል ይሄ ልጅ ወላሂ ልቡን ጎድቷል በጣም። የምን መጠቀም አለበት ጁስ ምናምን ይላል። ያረብ ራሱን ጎድቷል። ያው እንደዚህ ያልወጡ ስላሉ ነው እንጂ የጀማ በጣም ብዙ ልጆች አሁን ላይ ውጭ ላይ ነው እንትን የሚተኙት ምናምን በየሀዲቃው በየመስጂዱ። በጣም ብዙ ችግሮች አሉ። ወንድ ልጅ ወላሂ ከባድ ነው። ይማራት ስፔሻል ምንም አይነት ቤተሰብ ዘመድ እኔ የምትሉት ሰው ከሌላችሁ በጣም ነው የሚያስፈራ ማለት ነው። ቀይ አብርቷል። ታብ አድርጉ ያ ጀማ ቀይ አብርቷል። ወተት የለም ወተት ምናምን ብዙ ነገር ሞክረናል። ወላሂ ሳንሞክር ቀርተን አይደለም። ብቻ አሁን መረጋጋት ጤንነቱ ምናምን ነው እንጂ የሚያሳስብን ሌላ ነገር ሁሉም ተሞክሯል። ያልሞከርን እንዳይመስላችሁ። ስራም ለማስገባት ሞክረናል። በጣም ብዙ ነገር በጣም ሲረጋጋ እሱ ራሱ በደንብ ሁሉን ነገር በደንብ ያስረዳቸዋል። በደንብ በጣም ጎበዝ ልጅ ነው፣ ይናገራል። አሁን ጥሩ ሙድ ላይ ስለሌለ ነው። ኖ እንዳትወጣ፣ ፖሊስ ይዘሃል። እንዳትወጣ ሲጋራ ምናምን የለም። ቁጭ በል። መጥቶ ይኸው እየመጡ እኮ ነው። ምን 20 ደቂቃ ነው አንተ ጋር ይደርሳለሁ። ህመሙ እየጨመረ ነው። አይዞህ ወፍ ከመንት አይዞህ፣ በቃ አይዞህ። እሺ አባቴ አሁን መጥተው ይረዱሃል። እና ተው አታፈንዳው። ለምንድን ነው ወደ ሕክምና ማሄደው? ወደ ሕክምና ይኸውልህ አባቴ ሚኪ እንደዚህ አይነት ራሱን የጎዳ ሰው ሐኪም ቤት ስትሄድ እንትን ይጠይቁሃል። ለምንድን ነው ማን ጎድቶት ነው ምናምን ስለሚሉ አይሆንም። ተረዳኸኝ? ግዴታ አይተህ ኖ የግል ሐኪም ቤት መሄድ ይችላል። ኖ የግል ሐኪም ቤት መሄድ ይችላል። የት አካባቢ ነው ያለው ልጁ? እንደ ኧረ ይቻላል። እሱ የት ነው ያለው? መሲን ሳቢያት፣ ከታች መሲን ሳቢያት፣ መሲን ሳቢያት። እየመጡ
ምኑ ጋር ነው? አጅማን ከሆነ ይኸውልሽ ከአጅማን ከሆነ የግል ሕክምና መሄድ ይችላል። ምኑ ጋር ነው? ኦኬ ያለው ወይ አይሰማም ወይ አንዴ ማለት ነው። እሺ ነው ናፊ ፋሽን ብለሽ መኪና ይጣለው። እሺ በቃ ወይ ያውቀዋል። በቃ መጣ። እሺ ያውቀዋል ነው ያውቀዋል። ያቱ ጋር ነው ያለችሽ ነው ደርሳለች መስ ሎኬሽን ልክ ያለው ያውቁታል። በቃ ይምጡ። የግል ሐኪም ቤት እኛ ፈርተን ነው። ለምን ፖሊስ ይዞት ገርፈው ነው የለቀቁት። እና ፖሊስ አሁን ድጋሜ ከኛ ጋር ከያዘው ችግር ያደርሱበታል ወይ ያሳፍሩታል ብለን ፈርተን ነው። ፖሊስ በዚህ ደግሞ ኃላፊነት የሚወስድልን ሰው የለም። ፈራን እኛም ማለት ነው። እናንተ ናችሁ እንደዚህ ስላላወቅን ነው። አላወቅንም እንጂ አሚና ሆስፒታል ፊት ለፊታችን እኮ ነው ያለው። አላወቅንም እንጂ እዚህ አሚና ሆስፒታል የግል ፊት ለፊታችን ነው፣ ግን ፈርተን ነው ስላላወቅን። ሞተች አይ ሐኪም ቤት የሚቻል ከሆነ ግዴታ ሐኪም ቤት መሄድ አለበት። ልቤ እያመመኝ ነው፣ ልቤ ልትቆም ነው ብሏል። ልቡንም እንደዚህ ነው እኮ ያደረገው እጁ ላይ እንዳለው ባሳየህ ወላሂ ሰው ይሄን ሀል ተስፋ ቆርጦ መሞት መፈለግ ማለት ያኔ ዝም ፖሲብል ያኔ በጣም ከባድ ነው። ኡስማን አይዞህ እሺ ባባ፣ አሁን እየመጡ ነው ሊያግዙ። አሪፍ ነው ያለው ከዚህ እዛ በካርቶን የዛ ስሪ እዛው ነው። እዚህ ነው። ነይ 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 ሚፍታ ስጠኝ። ከዛ ስር ማ ሁለት ሶስት ስራ እንደሱ አትነካካ በእጅ ደነዘዘ። ግን ፈቴ ቢታጠብ ደንዝዞ ነው ተደርጎበት ነው። እስኪ ይሄኛው ልጅ እዚህ ጋር አድርገው። ደንዝዞት ነው። መሲ መጣች አስገባት። እዛኛው ሱቅ ነው ታዲያ። ና እስማ ና ባባ መኪና መንገድ ላይ ያቆማችሁት እናንተ ናችሁ? ዛሬ ጠዋት ኤምባሲ ማስረከብ ይሻላል። እንደ አንደኛ እንደዛ፣ ሁለተኛ ነገር ደግሞ እጁን በጣም ጎርቶታል እና ደግሞ በጤነኛ ቀን ተበድራ ነው የላከችኝ። ያ ነገር ያስጨንቅ ይሆናል። ያን ነገር አድርጎ ወደ ሀገር ቤት ኖ ኤምባሲዎች ራሳቸው ይልካሉ እኮ መሲ፣ ኤምባሲዎች ራሳቸው ይልካሉ የልጁን ሁኔታ ካዩት። ዛሬ እኛ እናረጋጋውና የሚረዳ ነገር ካለ ረድተን ጠዋት ለእነሱ ማስረከብ ነው የሚሻለው። ይታከም የምትሉ ሰዎች መታከሙ መች ጠፋል? ኖ አልነግራቸውም። ለምን ነግራቸዋለሁ? ሆዳቸውን ሲቆርጣቸው ይዳር እንጂ አንተ ዋስኮ ሞላጫ የያዝከው ነገር አለ የያዝከው ነገር አለ ቪዛ ምናምን ካለሽ ላኪልኝ። ይዟል እሱ ጋር ኮፒ ነገር ኦዚ ቼክ እያደረገችለት ነበር። እኮ ቼክ እናድርገው እስኪ ያለውን ስታትስ ወይ ማየት ነው። ይሄ እኮ እየተላቀ ነው።